ህይወታችን ላይ ብናደርጋቸው ብንጠቀምባቸው ወሳኝ ይሆናሉ ብዬ የማስባቸውን 5 ነገሮች ዛሬ ሼር አደርግላችኋለሁ። ውድና የተከበራችሁ ቤተሰቦች ሁላችሁም እንኳን ደህና መጣችሁ። ወደዚህ ቻናል ስለመጣችሁ እጅግ በጣም እያመሰገንኩኝ ላይክ እና ሰብስክራይብ ሼር በማድረግ ይጀምሩ። ወደ ሀሳባችን እንቀጥላለን ማለት ነው። ሰላም ሰላም፣ ውድና የተከበራችሁ የቤዛ ሀበሻ ዩቲዩብ ቤተሰቦች እንዴት ናችሁ? ሁላችሁም እንኳን ደህና መጣችሁ ወደዚህ ቻናል። እንግዲህ የዛሬውን ፕሮግራም የሚያደረኩትኝ እስኪ ማድረግ ስላለቡን አንዳንድ ነገሮች ሼር ላድርጋችሁ ማለት ነው። 5 ነገሮች ናቸው ሼር የማደርጋችሁ። በእርግጠኝነት እነዚህ ነገሮች ብታደርጓቸው ይጠቅማል ብዬ ስላሰብኩኝ ነው። እኔም ለራሴ የጠቀሙኝ ብዬ ያሰብኳቸው ነገሮች ናቸው ማለት ነው። እንግዲህ ከመጀመሪያው ልጀምርላችሁ ማለት ነው። 5 ነገሮች ናቸው። አጠር አድርጌ ነው ሼር የማደርጋቸው። እነሱ ምንድን ናቸው? የመጀመሪያው ራስን መቆጣጠር ነው ማለት ነው። አንዳንድ ጊዜ እኛ ሰዎች ስንባል የሰዎችን ላይፍ ነው የምንቆጣጠረው እና የራሳችን ሳይሆን የሰዎችን ስራ፣ የሰዎችን አኗኗር፣ ሰዎች የሚለብሱትን፣ ሰዎች የሚያደርጉትን፣ የሰዎችን ስኬት እዚህ ጋር ደረሰ እንደዛ ሆነ እያልን የራሳችንን ላይፍ ከማየት ይልቅ የራሳችንን ህይወት ከመቆጣጠር ይልቅ የጎረቤቶቻችን የጓደኞቻችንን ሶሻል ሚዲያ ላይ አሁን ደግሞ በጭራሽ የማየውን ነገር ማለት ነው እንደዛ ያደረግን ራሳችንን ከመቆጣጠር ይልቅ ወደ ሌላ ሰዎች ወደ የሌላ ሰው ላይፍ ውስጥ እየገባን የሰዎችን ህይወት ለመቆጣጠር ከመሞከር እኔ ምንድነው የሚጠበቅብኝ? የራሴን ህይወት ተቆጣጠሪያለሁ ወይ? እኔ ራሴን ተቆጣጠሪያለሁ የሚለውን ማየት በጣም ወሳኝ ነገር ነው ማለት ነው። ምንድነው እኔ እየሰራሁ ያለሁት? የምሰራውን አውቀዋለሁ ወይ? ምክንያቱም የበለጠ በሰዎች ህይወት ላይ የሰዎችን ለመቆጣጠር በፈለግን ሰዎችን ለማየት ወይም ደግሞ የነሱን ህይወት ለማጣራት ለመቆጣጠር በሞከረን ቁጥር የራሳችን ህይወት ቁጥጥር ይቀንስና ሙሉ በሙሉ ኢነርጂያችን እነሱ ህይወት ላይ ይሆናል። የምንፈልገውን ውጤት አያመጣልንም ማለት ነው። ስለዚህ ምን ያስፈልጋል ማለት ነው? የራሳችን ህይወት መቆጣጠር። ምንድነው እየሰራ ያለሁት? ምንድነው ወዴት ነው እየሄድኩ ያለሁት? አሁን ያለሁበት ሁኔታ የት ያደርሰኛል የሚለውን ጥያቄ ውስጥ ማስገባት ያስፈልጋል። ምክንያቱም አሁን የምንሰራው እያንዳንዷ ነገር፣ አሁን የምናደርጋት እያንዳንዷ ነገር የነገ ህይወታችን፣ የቤተሰቦቻችን፣ የምንፈጥረው ትውልድ ምንድነው ማለት ነው የኛ የምናስቀምጠው ቅርስ ነው። እኛ ያደረግነው እኛ አሁን እየተውን የምንሄደው ነገር ምንድነው ለኋላውም ለትውልዱ የሚጠቅም ነገር ካስቀመጥን የሚጠቅም ነገር ይሆናል ማለት ነው። የሚጎዳም ነገር ከሆነ እንደዛው። ስለዚህ አሁን ምንድነው እያደረኩ ያለሁት? የምር መልካም ነገር እየሰራው ነው ወይ? የምር የሚጠቅም ነገር ነው ወይ እየሰራ ያለሁት? ወይስ ህይወቴንና ጊዜን ጉልበቴን በሰው ህይወት ላይ ነው ወይ እያሳለፍኩ እያበላሸው ያለሁት? እያሳለፍኩኝ ያለሁት ጊዜን እያቃጠልኩ ያለሁት የሚለውን ማየት በጣም ወሳኝ ነገር ነው ማለት ነው። ሌላው ሁለተኛው ምንድነው? ከህይወት መጠበቅ ደግሞ አለብን። ከህይወት መጠበቅ አለብን። ግን ከህይወት ስንጠብቅ ከሰዎች አይደለም፣ ከሰዎች ሳይሆን ከጎረቤት፣ ከጓደኛ፣ ከቤተሰብ ወይም ደግሞ ከማህበራዊ ህይወታችን ውስጥ ካለው ነገር ውስጥ አይደለም መጠበቅ ያለብን። ለምን ቢባል መጠበቅ እንዳለ ነው። ምክንያቱም ሰዎች ነን እንጠብቃለን። ግን መጠበቅ ያለብን ከማን ነው ማለት ነው? ከፈጣሪያችን ነው። ከሰዎች ብዙ ነገር የምንጠብቅ ከሆነ፣ ከቤተሰብ ብዙ ነገር የምንጠብቅ ከሆነ፣ ከጓደኛ ብዙ ነገር የምንጠብቅ ከሆነ ብዙ ነገር ነው እላያችን ላይ እንትን የሚለው ማለት ነው። ብዙ ነገሮች ምክንያቱም እንደጠበቅናቸው አናገኛቸውም። ሰዎችን እንደጠበቅናቸው አናገኛቸው። ሰዎችን እኛ እንዳስቀምጥናቸው አይቆዩም ምንም ያክል። ምክንያቱም ሰዎች ናቸው። እነሱን ፈልገው አይደለም፣ ሰዎች ስለሆኑ በምንፈልገው አይነት እንትን ላናገኛቸው ስለምንችል ያንን ነገር ምን ማለት ያስፈልጋል ማለት ነው። ስንጠብቅ ከሰው ሳይሆን ከፈጣሪ መጠበቅ፣ የምንሰራውንም ስራ ፈጣሪ እንዲባርክልን። ምክንያቱም አንዳንድ ጊዜ መስራት ብቻ ውጤት አይኖረውም እና ፈጣሪም ሲጨመርበት ስለሆነ የስራችንን ውጤት ከፈጣሪ መጠበቅ፣ ከሰዎች ከመጠበቅ ይልቅ ከፈጣሪ ብንጠብቅ ብዙ ነገር እናተርፋለን። ሰላም እናተርፋለን። ሌላ እግዚአብሔር ማመን በራሱ ትልቅ ነገር ስለሆነ ማለት ነው። ምክንያቱም በማንኛውም ሃይማኖት ልትሆኑ ትችላላችሁ፣ በራሳችሁ እንትን ማለት ነው። ያው ስለ ሃይማኖት እያወራው አይደለም። ሌላው ምንድነው እንግዲህ ስንኖር በዚህ ምድር ላይ ስንኖር ግዴታ መስራት አለብን አይደለ? መትጋት አለብን። ለምንፈልገው ዓላማ መስራት አለብን ማለት ነው። መትጋት አለብን። ምክንያቱም ትጋት በጣም አስፈላጊ ነገር ነው። ያልሰራንበት በጉልበት ብቻ እኮ አይደለም።
በጉልበት ብቻ ላይሆን ይችላል። በጉልበትም ግድ ነው ይኖረዋል፣ ጉልበት የሚያስወጣ ስራ ይኖራል። አዎ ግን ከዛም በላይ ደግሞ ምን ያስፈልጋል? አሁን እንትን ናቸው የአሁኑ ጊዜ እንትኖች ትጋቶች እውቀት ያስፈልጋቸዋል፣ ጥበብ ያስፈልጋል፣ ማወቅ ያስፈልጋል። እኔ እያየው ያለሁት ማለት ነው። እኔ ራሴ ላይ ብዙ እየተቸገርኩበት ያለሁት ነገር ምንድን ነው? ማወቅ በጣም አስፈላጊ ነገር ነው እና መትጋት። ዛሬ ምን አዲስ ነገር አወቅኩኝ፣ ለነገ የሚጠቅመኝ ነገር፣ ለህይወት የሚጠቅመኝ ነገር ምን አወቅኩኝ፣ ምን ተረዳው የሚለውን በደንብ አድርጎ ማየትና የሚጠቅመንን ነገር ላይ ማዋል ጊዜያችንን በጣም ወሳኝ ነው። የምንተጋበት ነገር ምንድን ነው? እያየሁ ያለሁት ምንድን ነው? እየሰማሁ ያለሁት ምንድን ነው? ምክንያቱም ከዚህ ይጀምራል እና የምንሰማቸው የምናያቸው ነገሮች ናቸው ለእኛ እንትን የሚሉት። በጉልበትስ ምን ላይ ነው ኢነርጂን እያወጣ ያለሁት? ቴንሽን ምን ላይ ነው ያለው? ምንድን ነው አሁን እኔ የአፕሮችን ይሄ እንትኔን ኢነርጂ ምንድን ነው እያየህ ያለሁት? ምክንያቱም ወዳየንበት ወደ ሰማንበት ነው ኢነርጂያችን የሚፈሰው። ኢነርጂያችን ደግሞ በጣም ወሳኝ ኃይላችን ነው። ሰው ምን ላይ ነው ጊዜን እያባከንኩ ያለሁት ምን ላይ ነው የሚለውን ማወቅ መረዳት ያስፈልጋል ማለት ነው። ስለዚህ ትጋት ከዚህ ስለሚጀምር፣ ሌላው ትጋት ሲባል ብዙ ነገሮች ላይ መትጋት አለብን በነገራችን ላይ ገባችሁ? ምክንያቱም ትጋት በጉልበት ብቻ ስለተሰራ የሚመጣ ነገር አይደለም። ብዙ ነገሮች ያስፈልጉታል። በእነዛም ጉዳይ ላይ እንሰራባቸዋለን። ምክንያቱም አስፈላጊ ነገር ስለሆነ ማለት ነው። አንድ ሰው ምን ላይ ነው መትጋት ያለበት፣ ምንድነው ማድረግ ያለበት፣ ምንድነው ህይወቱን ለመለወጥ ማድረግ ያለበት የሚለውን እንደዚሁ አጠር ያለ ቪዲዮዎች እንሰራለን ማለት ነው። ሌላው መመዘን ማለት ህይወታችንን መመዘን። አንዳንድ ጊዜ ኖርማል ዝም ብለን ነው የምንኖረው። እስቲ ነው እኔም እንደዛ አይነት እንትን ነው። አንዳንድ ጊዜ እንደዛ እንኖራለን እና እንረሳዋለን። ምክንያቱም ዝም ብለን መኖር የለም ዝም ብሎ መኖር። ዝም ብሎ ከመኖር ይልቅ ደግሞ አሁን እንደውም የእኛን ህይወት ከማየት ይልቅ የራሳችን ህይወት ከመመዘን የራሳችን ምን እየሰራሁ ነው፣ ምን እያደረግኩ ነው ብለን ከማሰብ ይልቅ ምን እናደርጋለን? የሰዎችን ህይወት እንመዝናለን። የሰዎችን ላይፍ ምን እንደሚመስል እናያለን። ምንድን ነው እየሰሩ ያሉት? የእነሱን ህይወት መመዘን። እከሌ እኮ እንዲህ ስለሆነች እንዲህ ያደረገች ምናምን የሚሉ ሚዛኖች። ግን እኔ ማንነቴን የኔን ህይወት መዝኛለሁ ወይ? ምን እየሰራሁ ነው የሚለውን መዝኛለሁ ወይ? አሁን ላይ ያለሁበት ምን ላይ ነው ያለሁት? የራሳችን ህይወት መመዘን ማየት። ምንድን ነው የሚጠቅመኝ ነገር ነው ወይስ ምንድን ነው እያደረግኩ ያለሁት? እስከዛሬ ከሰራሁት ነገር ምን ተማርኩ የሚለውን ሂሳብ ውስጥ ማስገባት በጣም ወሳኝ ነው። ራሳችንን መመዘን፣ መገምገም፣ ጊዜ ሰተን ሁሉ ነገራችንን መገምገም። በገቢያችን ሊሆን ይችላል፣ በመንፈሳዊ ህይወታችን ሊሆን ይችላል፣ በማህበራዊ ህይወታችን ሊሆን ይችላል። ምን ላይ ነው ያለሁት? ምንድን ነው እየሰራ ያለሁት የሚለውን በደንብ አድርጎ መገምገም፣ ማየት፣ ራስን መስማት ያስፈልጋል ማለት ነው። ልብን ማዳመጥ እና ሌሎችን ህይወት የሌሎችን ሰዎች ህይወት ከመገምገም የሌሎችን ኑሮ ከማየት እና ከማዳመጥ እኔ ምን ላይ ነኝ ብሎ ራስን መመዘን ያስፈልጋል ማለት ነው። ምክንያቱም በአሁኑ ሰዓት አብዛኛው ሰው የራሱን ህይወት ከመመዘን ይልቅ የሰው ህይወት ነው የሚመዘነው። የከሌ ፍቅረኛ እንደዚህ ሆነች፣ ከሌ እንዲሆነ ምናምን በቃ እንደዚህ አይነት ላይፍ ደግሞ ለኛ የሚጠቅመን ነገር የለም። ሰው ምን ላይ ነው እያልኩ ያለሁት የሚለውን እነዚህንም ነገሮች ብናያቸው ብዬ አስባለሁኝ። አስባለሁ ብቻ ሳይሆን በእርግጠኝነትም ማየት አለብን፣ ራሳችን መመዘን አለብን። ሌላው ምንድነው? ተሽሎ መገኘት ነው። ተሽሎ መገኘት አንዳንድ ጊዜ የሆኑ ነገሮች ሲመጡ፣ አንዳንድ ነገሮች እንደዚህ ሲፈጠሩ፣ ለምሳሌ ከሰው ጋር መጋጨት ምናምን ሊፈጠሩ ይችላሉ። ሰዎች አንዳንድ ጊዜ ችላ ሊሉን ይችላሉ ምናምን፣ ብዙ ነገሮች ይፈጠራሉ። ስራ ቦታ ላይ ብዙ ነገር ሊፈጠር ይችላል ምናምን። የዛን ሰዓት እዛ ሞመንት ውስጥ ከመቆየት ይልቅ ተሽሎ መገኘት፣ ከዛ ከመመሳሰል ከዛ ወይ ደግሞ ምናልባት ግጭትም ከሆነ ከዛ ሰው ጋር ከመመላለስ አፍላፊ እንደዚህ ነው ከመባባል ይልቅ ትቶ መሄድ ይቻላል። ሌላው ደግሞ በመነጋገር ማመን። በመነጋገር የማያምን ሰው ሊሆን ይችላል። የሚያጋጥማቸው እንደዚህ አይነት ነገሮች ይፈጠራሉ አንዳንድ ጊዜ። ሰው ምን ማድረግ ማለት እነዛን ነገሮች በተቻለ መጠን እናንተ ወይ ትታችሁ መሄድ፣ ያ ነገር ነው ወሳኝ የሚሆነው ማለት ነው። ተሽሎ መገኘት በውጤት ሊሆን ይችላል፣ በስኬት። ምክንያቱም አንዳንድ ሰዎች እርስ በራሳችሁ ከእነሱ ጋር ኝኝ እንድትሉ ምናምን የሚፈልጉ ሰዎች አሉ። በቃ እሱ ሲሆነባቸው ይመስለኛል። እና እንደዚህ አይነት ነገሮች ሲፈጠሩባችሁ ምንድነው ማድረግ ያለባችሁ? ተሽሎ መገኘት፣ የራሳችሁን ህይወት መንገድ መቀጠል፣ የራሳችሁን ነገር ማድረግ።
ምክንያቱም አንዳንድ ጊዜ ምንም ብናደርግ ምንም መልካም ቢሆን እንትን አይሆኑም። አንዳንድ ነገሮች ልክ አይሆኑም። በቃ እዛ ሰው ጋር ሄዶ ልክ አይሆንም ሰው ያ ነገር ደግሞ ለእነሱ ልክ የማይሆን ከሆነ እኛ የራሳችን ህይወት መኖር አለብን አይደለ? ምን ያስፈልጋል ማለት ነው? የራሳችን ህይወት መኖር በጣም ወሳኝ ነገር ነው ማለት ነው። ውድና የተከበራችሁ የዩቲዩብ ቤተሰቦቼ ዛሬ እንግዲህ እንዳየ ነው የመጀመሪያው ራሳችን መቆጣጠር የሚል ነው ማለት ነው። ፈጣሪ መጠበቅ፣ ምክንያቱም የፈጠረን ፈጣሪያችን ስለሆነ ከፈጣሪ መጠበቅ፣ ምክንያቱም ከህይወት እንጠብቃለን አይደል? ሰዎች ነን እንጠብቃለን። ከሰው ከመጠበቅ ይልቅ ከራሳችን መጠበቅ፣ ሌላው ትጋት መስራት እና ሁሉንም ሚዛን አድርጎ ለመሄድ መሞከር፣ ሌላው ደግሞ ራስን መመዘን። ምክንያቱም አብዛኛው ነገር በነገራችን ላይ እዚህ ዓለም ላይ ያለ ነገር እኛ ውስጥ ነው ያለው። አብዛኞቻችን ከውጭ እንፈልጋለን። እኔ የእውነት እየገባኝ ያለው ነገር እኛ ውስጥ ነው ያለው እና ምንም የምንፈልገው ነገር ውጭ የለም። በቃ ውጭ ላይ እኔ የማየው ነገር ምንም ነገር የለም። ከራሳችን ራሳችን መመዘንና እኔ ውስጥ ያለውን ነገር ለማውጣት መሞከር፣ እኛ ውስጥ ያለውን ነገር ለማውጣት መሞከር፣ ያ በጣም ወሳኝ ነገር። ሌላው ተሽሎ መገኘት፣ በስኬት ሊሆን ይችላል፣ በመንፈሳዊ ህይወት ሊሆን ይችላል፣ በእውቀት፣ በብዙ ነገሮች በነዛ ነገሮች ተሽሎ መገኘት፣ እነዚህን ለራሳችን እንወሰዳቸው፣ እንጠቀምባቸው። በእርግጠኝነት ይጠቅማሉ ብዬ የማስባቸው ወሳኝ የሆኑ ነገሮች ናቸው። እናንተም ደግሞ ተጠቅማችሁበት ብዙ ነገር እንደምታገኙበት ተስፋ አደርጋለሁ። ሌላውም ወደዚህ ቻናል መታችሁ እስከዚህ ሰዓት ስለተከታተላችሁኝ እስከ መጨረሻው ድረስ አብራችሁ ስለሆናችሁ እጅግ በጣም ነው የማመሰግነው። ላይክ፣ ሰብስክራይብ እንዲሁም ሼር ይደረግ። ይጠቅማል ብላችሁ ለምታስቡ ሰውም ሼር አድርጉት ቪዲዮውን። ስለነበረን መልካም ቆይታ እናመሰግናለን። በቀጣይ ቪዲዮ እንገናኛለን። ሰላም ቆዩ። ቻው።